መተናል ወደ አክሱም እንግዲህ ማርያምን ለማክበር የነባት እሺ መተናል ሳንተኛ ወዲያውኑ ከነ ሶፌን የመጣው የታባቱ እሺ አንዴሞ ቤተክርስቲያን ባማ አንቻ እሺ ሰላም አለና ቴንክ ዩ እሺ ቴንክ ዩ እሺ ደሞ አሽ አንቻ ክጽልይ አንቻ ከመስግን አንዴ ላመስግን አንዴ እሺ አንዴ ሃይ ሰላም አንዴ እሺ አንዴ መጻሁ ዘመሓተይ አክሱም ዓዲ አነ ሴኩሪቲ ይድልኒ ብስሩ ዋው አንዴ ጫማ ኸውጻ ደዚያ ልውሽት ናት ነው ተመስገን ቴንክ ዩ ዋው ይኸው እዚህ ደረጃ ያደረሰችን የአክሱም ጽዮን ማርያም መተናል ልጎበኝሽ ምንም ሳንተኛ ቀጥታ ከአዋርድ በኋላ እሺ ቴንክ ዩ አንዴ ሶሪ በኋላ አንዴ ልጸልይ የመጣሁት ሶሪ اشتنا هلي كمان لهم يعني الناس مسكين شهر ايش كونغرا ثانك يو كونغرا لنا ثانك يو فيديو غورا ويلكم فيديو ديانيا بعد السلكه شنو ثانك يو سو ماتش شنو ثانك يو لا ايش بيت مقدس عندي شيء زمت فيش ثانك يو وداچوالو ثانك يو زمحاته ايش شنو بقى يغلب بقى يغلب دكتور شنو ثانك يو زمحاته ابا منيو اسلمنا ابا عندي ايش عندي ييرن سوري ناس ايش ييرن تلو ايش كان بس ثانك يو بداچوالو ثانك يو ايش نا طلع ايش جو ايش ثانك يو ايش كونغرا ثانك يو سو ماتش وداچوالو تلو ما نمس ايش عندي سوري ايش يا تلو ايش دكتور ايش حنسح بيت مقدس عندي كبر ايش ثانك يو سو ماتش ايش አመሰግናለሁ እሺ እየተንቀሳቀስና እሺ اسمي ايش انت عاول ايش دخلنا ايش بقى ايش ثانك يو سوري بيت ክርስቲያንያ አንዴ እሺ መሄድ ሳለብኝ አንዴ ሶሪ ወዳቸዋለሁ ثانk you
ثانك يو هتنقص ايش اقرا كيرك تسكن هانشا ايش كورد هانشا ايش دكتور ايش بول نعبد أرا عندي أرا حبوا إيش بقى فرق إيش ودا شوال إيش يا إيش ودا شوال إيش ناخذ حنسا عزاوي هو نبي أما خلاص قرر نيو مساي شنو think إيش أتبوا له سحبة يوني افتحينا اكيد باين غد عندي حنشا باش كغوني بيت غرسان كري حنشا سوري نخر تلو انا جمع خير جمع لا حتى مطلع نعود في ايش ايش تلو اعتقد بيت ربش عنده ايش شنو طعم لذيذ بس كل حوي ايش حنت عند حرش زحوا ايش ابي بيت هيا ثلاثه مستهزئ هو ثلاثه مستهزئ نابي هاي ارجو ጋይስ እንግዲህ ወደ አክሱም መተናል በጣም ደስ የሚል ጊዜ ነው ያገራችን ልጆች ተመልከቷቸው ፍቅር ያያያችሁ ነው እወዳችኋለሁ ሁላችሁም ለምታሳዩኝ ፍቅር በጣም አመሰግናለሁ እንግዲህ በማርያም ምክንያት ነው ያሸነፍነው እዚህ ደረጃም የደረስነውና እናመሰግናለን እስኪ ሁላችንም ማርያም ሄይ ማርያም ايش እኛም እንወዳቸዋለን ዴቪድ እወዳቸዋለሁ እወዳቸዋለሁ በቃ እሺ ወዴት እንሂድ በየትኛው እሺ ናቢዬ እሺ አንዴ ወደዚህ ንዞ መውጫ ቆይ አንዴ መኪና አለ ቆይ እሺ ኖ ዶክተር ና ጻፈው እሺ ነበር እሺ ያንን ጊፍት ስታው እናቴ ትምታርገው እሺ አዲ እወድሻለሁ እናቴ እንወዳለን እዚህ ጋር አርገዋለሁ እሺ አሁን እሺ አንዴ ቆይ በፊት እሺ አንዴ እሺ ወዳችኋለሁ ቴንክ ዩ ነበር አስሜ ና ዶክተር ወይለኻ ايدا حنا سلام لنا نحن كل ادناقي مطعميه ثانك يو ايش زحوي معنا ثانك يو صدقونا بقول لك كامو ايش مقابرات له تريا بتقول لك تطلع ايه علنا ذنب بيتي تشغيون انت ارينا بمحنيات ነገር ትخል በደንብ ነው ኩል ነስማዕ እንት እሺ ሶ ጋይስ አሁን እንግዲህ አክሱም ነው የሚገኘው ማለት ነው ላሳያችሁ ፈልጋለሁ ይህ ታሪካዊ የሆነ ቦታ ወንድማችን ያስረዳናል በደንብ አድርገው ኢንተርቪው ላደረገው ነው እንግዲህ አሁን ዛሬ ጋዜጠኛ ለሆነ እሺ ወንድሜ እስኪ ትንሽ አስረዳኝ ስለ አክሱም ስሜ ፍጹም ባላለው በቱሪዝም ማናጅመንትና በቱር ጋይድ የተመረኩት እዚህ ለ16 አመታት በዚህ ስራ እየሰራሁ ነው ያለው እና አሁን የምንገኘው በአክሱም አደባባይ ወይም ደግሞ ሜን ስቴል ፊልድ ብለን ነው የምንጠራው ይህ ማለት እነዚህ የአክሱም ሐውልቶቹ ለአክሱማውያን ነገስታት ለመቃብር ምልክት የቆሙ ናቸው እና ከስር ትላልቅ ግዙፍ የሆኑ መቃብሮች አሉ እና እንደሚታወቀው የአክሱም ስልጣኔ በጣም ሰፊ ነበር ያሁን ሰሜናዊ ሱዳንና ደቡባዊ ግብጽ እስከ የመን ሳውዘርን አረቢያ በንግድም በጣም የተካኑ ህዝቦች ነበሩ አክሱማውያን ከዚህ ልክ እንደ እጣን ቅመማ ቅመም የዝሆን ጥርስ ሜን ኤክስፖርታቸው ከዚህ ወደ ሜዲትራኒያን የህንድ ውቅያኖስ ወደ ኢስታንቡል ቱርኪ እንደሚወስዱ እንደሚላውጥ እንደነበርና አስፈላጊ የሚባል እቃዎች ደግሞ እንደሚያስጎብ እንደነበሩ በተደረገው አርኪኦሎጂካል ቁፋሮ ሙዚየም ስላለን ውስጥ ገብተህ ታያቸዋለህ እና አላማቸው የመቃብር ምልክቶች ናቸው ሁለተኛ ለአክሱማውያን የነበራቸው የምህንድስና ቴክኖሎጂ ውጤት የሚያስረዱ ናቸው ስካይስክራቨር ቢልዲንግ ናቸው እና ከስር ደግሞ እንደየ 13 መስኮት አለው ከስር 13 መቃብሮች አሉ በአለማችን ግዙፉን ሐውልት የሚባለው ይሄን የወደቀው ሐውልት ነው እና 33 ሜትር ቁመት አለው 520 ቶን ክብደት ይመዘናል እና እነዚህ ድንጋዮቹ ግራናይት ናቸው ግራናይት
በጣም ጠንካራ በቀላሉ ሊሰባበር ሊሸራርፍ ማይችል አይነት ድንጋይ ነው እና የተጓጓዙት ከዚህ 6-7 ኪሎ ሜትር ነው። ጥያቄው ግን ምንድነው እንዴት ናቸው የተጓጓዙት? እንዴት አድርጎ ነው ያቆሙት? በምን አይነት ማቴሪያሎች ናቸው የተፈለፈሉት ለሚለው ጥያቄ እስካሁን መልስ የለንም። እና የአክሱም ስልጣኔ እስካሁን የተጠናው 5% ብቻ ነው። 90%ቱ 95%ቱ ገና ከስር ነው ያለው። ከስር ነው ያለው። ለምን አልተጠናም? እነዚህ አርኪኦሎጂስቶቹ ከውጭ ሪኮግኒሽን ብቻ ናቸው ያላቸው በመንግስት ኢትዮጵያ እና በቂ የሆነ ፋይናንሻል ይዘው አይመጡም። ሞርለስ ላንድ ወር 3 ሳምንት ናቸው የሚቆፍሩ እና ካሳም ለመሬቱም ካሳም ያስፈልጋል እና እንዳለ ከተማ በሙሉ ከስር መቃብሮችና ቤተ መንግስቶችና የተለያዩ ሐውልቶች ናቸው የሚገኙ እና ከስር ገብተን ነው የምናያቸው ትላልቅ ብዙ መቃብሮች አሉ። ማየት እንችላለን ነው። እሺ ደስ ይለኛል።